እንግዶች የራሳቸውን እንዲያስተዋውቁ ልጋብዝ። ከእርስዎ ልጀምርና ስሙን ማን ልበል? እኔ እንግዲህ ዘገየ ኃይሉ እባላለሁ። አቶ ዘገየ ኃይሉ በለኝ። አቶ ዘገየ እድሜ ምን ይሰራልሃል? አትጨምርልኝ አቀንስልኝ። ታስፈልገህ ደግሞ በዘመነ ፍዳ ተፈጠርኩ ይኸው ዓመተ ምህረት ድረስ አለው ቆጥረህ ድረስበት አንተው። ቁጥር ኔፓል ናቸው ጀለሴ ናቸው አያርፉም። ምን ነው አንቀለቀልኩ እንዴ? አጋጨሁህ? አይ ችግር የለውም። ግን ቀጥታ ሁለታችሁም አየር ላይ ከህዝብ ጋር ስማማችሁ ለምንናገራቸው ንግግሮች ጠንቀቅ ብለን መልእክታችንን የምናስተላልፍ የሚል ነው። አየሩንም ባህሩንም እናውቀዋለን። እባክህ አይደንቀንም። አየር ላይ ስትል አየር ባየር ነጋዴ አይደለሁም። ኧረ እባክህ ስለ መድኃኒዓለም እንደሱ አላለህም። ያው እሱ የሚልህ አሁን በየቴሌቪዥኑ ውስጥ በየቤቱ ውስጥ ትታያላችሁ አድቡ ነው የሚለው። ምን ነካው አይደለም እንዴ? ታዲያ እሺ ቀጥል አንተ ማዘጋጀት። እሺ ወደ ቁም ነገራችን እንመለስና አባይ ለእርስዎ ምንድን ነው? አባይ አይ እንደዋዛ ጠየቀኝ። አባይ ለኔ ምን ያሆነዋል? አባይ ለኔ ምንም ስጋዬ ብትል ደሜ ብትል አጥንቴ ብትል አፈሩ ብትል አየሩ ብትል በቃ አባይ ህልውና ነፍሴ ማለት ነው። እውነቴን ነው። ተነፍስ የበለጠ ሌላ የሚሰጣል እንዴ? ነፍስ አለ እንዴ? አለ እንዴ? አለ። ምን አለ? እርስዎን አላስተዋወቅኩም። ስሞን ማን ልበል? እኔ በዘውቂ ነህ። እሺ እድሜዎት? እድሜቴ አዎ እውነቱን የለውም እኮ እዚህ አሁን እኛ እዚህ ማህበርም እድርም እቁብም ላይ ቀጥላይ ስንሞላ እድሜ የለውም እሱ አይደል? ወደፊት ግን ይኖረኛል የሚል ግምት አለኝ። ወደፊት ጥሩ ነው። ለእርሶስ አባይ ለእርሶ ምንድን ነው? አባይ ነች ለእኔ ወዳጄም ነች ጠላቴም ነች። ምክንያቱም ልጆቿ በሙሉ አንጋግታ የቤቴ ዕቃ በሙሉ ጥርግ አድርጋ ወስደዋለች። ስለዚህ አባይ ነሽ ተይ አፍሽ አታውጪ፣ ለሌላ ሰው አትናገሪ። ሌሎቹ መጥተው እንደዚህ ዱበይ ይላሉ። ተይ አትናገሪ አልኳት። አፍሽ ገድበሽ ተቀመጭ። ዛሬ ወዲህ አፍሽ አታውጪ። ለሰማይ ነው እንዴ? አልሰማችኝ። እኔ የጠየቅኩት ስለ አባይ ወንዝ ነው። የጠየቅኩት ስለ አባይ ወንዝ ነው። ያው እኮ ነው አልገባህም እንዴ አንተ? ያው ሾርኒ እኮ ነው ሾርኒ ነው ነገረህ። ወስታው የራቆ ነው ነገረህ። ሙጥጥ አድርጋ የቤቴን ሀብቴንና ንብረቴን ይዛ ሄደች። አባይ ነሽ አላት አይደለም እንዴ? ጥርግርግ አድርጋ ወሰደች አለ። አፈሩና ውሃውን ጥርግርግ አድርጎ ወሰደ። አየህ በሾርኒ እኮ ነው ንግግሩ። ገብቶሃል? ውስጠ ወይራ ነው። አየህ ያላትን ሙጥጥጥ ልጆቿንም አላስቀረች፣ ጎረቤቶችን ነገረች። ጠቅላላ ሀብቱን ወሰደች። የኔን ቤት ራቁቱን ባዶን አስቀረች ማለቱ ነው። እንደዛ ማለት ነው። ጥሩ። በአባይ ወንዝ ዙሪያ በርካታ ተረቶች ተተርተዋል። ከዛ ተረት ውስጥ የሚያስታውሱት አለ? አዎ አለ። አባይ ምን ማተሪያ የለው ግንዱ ይዞ ያገላበጠ ይዞ ይሄዳል። አየህ አባይ ማተሪያ የለው ግንዱ ይዞ ይዞራል ማለቱ ነው አይደል እንዴ? ነው። ይሄ እንዳይመጣ ስል ነበረ ይሄ ተረት እንዳይመጣ ስል ነበረ ተጥንት ጀምሮ ስማስን የኖርኩት። እውነቴን ነው የምልህ። ኧረ እንዲህ ያለው ግን ይኸውልህ አልሰማህም እንደ እንትን ይኸውልህ አሁን እሱ ተረት ቀርቶ አባይ